ሃሌሉያ። የመውረስ የመጀመሪያው ውጊያው የጀመረው ማን ነው? እግዚአብሔር ነው። ኢያሱ ገና ለውጊያው ሲዘጋጅ የእግዚአብሔር ሰራዊት መልአኩ መጣ፣ በፊቱ ቆመ። ሲቆም እንዲህ ነው ያለው፣ ከእኛ ወገን ላይ ወይ ከሌላ ነህ ስል ኢያሱ ሲጠይቅ እንዲህ አለ፣ እኔ አንተን ልረዳ መጥቻለሁ። እጆቻችሁን ከፍ ማዳጋቼና እግዚአብሔር ሊረዳ መጥቶኛል በሉልኝ። ድገሙ ድገሙ፣ እግዚአብሔር ሊረዳ መጥቶኛል በሉ። ቼካ ሪባንታ እግዚአብሔር ሊረዳ መጥቷቸዋል። አሜን ወይ? ስለዚህ ምን ታደርጋላችሁ? ለዛ የመጀመሪያው ውጊያው የጀመረው ሰው ሳይሆን ኢያሱ ሳይሆን ሰራዊቶቹ ሳይሆን መሳሪያ ሳይሆን በመጀመሪያው ውጊያው የጀመረው እግዚአብሔር ነው። እግዚአብሔር ስለእናንተ ይዋጋል። እናንተ ከኋላ ትሆናላችሁ፣ እግዚአብሔር ከፊት ለፊት ይሆናል። ውጊያችሁን እግዚአብሔር ያሸንፋል። ማን ያሸንፋል? ማን ያሸንፋል? ውጊያው የጀመረ ማን ነው? እስቲ ስለኔ የሚዋጋ እግዚአብሔር ነው። የመጀመሪያው መልአኩ መጣና እንዲህ አለ፣ መልአኩ ሊረዳ መጥቻለሁ። አሁን መንቀሳቀስ ትችላለህ። አሜን። አሁን መዋጋት ትችላለህ። 31 ነገሥታትን በእጅ አሳልፈ ሰጣለሁ። ከነሱ ጋር ያለው ጥላቸው ተገፏል። ጥላቸው ተገፏል። የሚዋጉበት አቅማቸው ወደቀ። እጅግ ከፈለ